ይህንን መልእክት ከሰኔ 7 በፊት ለሁሉም ኢትዮጵያዊ እንድታደርሱልኝ ይፈልጋለሁ። 2010 ገና ከመጀመሩ በፊት እግዚአብሔር ስለ ምድራችን ስለሚመጣው ነገር ሁሉ ከፍቶ ሲናገር ነበረ። ብልጽግና የሚባልም ፓርቲ እንደሚመጣ ይሄኛውም ነገር ሲፈጸም አይተናል። አዲስ የሚጀምር ሁለተኛ 7 ዓመት አለ። የተከፈቱ 7 ዓመታቶች አሉን። እዚች ምድር ላይ ያሟረቱትን የዚች ምድር ሰዎች እርስ በርሳቸው ለማጋጨት የመከሩትን እርስ በርሳቸው ያባላቸዋል። እኔ እንደዚህ አይቻለሁ። በዚች ምድር ላይ ጥፋትን በትውልዷ ላይ ጥፋትን የመከሩት የሚጠፉ በሲዝን ከፊት ለፊታችን አለ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም በመላው ዓለም ሆናችሁ ይህንን መልእክት የምትከታተሉ ወንድሞቼና እህቶቼ ኢትዮጵያውያን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እኔ ወንድማችሁ የእግዚአብሔር ሰው ነብይ አማኑኤል ዳባ ከኢትዮጵያ ከንጉሥ ኢየሱስ ክርስቶስ ለፍጥረት ሁሉ ቤተክርስቲያን ነው። ጌታ ኢየሱስ ይባረክ። ይሄንን አስቸኳይና ሁላችሁም ጋር ወንድሞቻችንና እህቶቻችን ጋር በመላው ዓለም የምትኖሩ እንዲሁም በዚህ በምድራችን በተለያዩ ክፍለ ከተሞች በተለያዩ ክፍለ ሀገሮች የምትኖሩ ወንድሞቻችን ጋር ደርሶ እግዚአብሔር ፊት በአንድነት የምንሆንበትን እግዚአብሔር ደግሞ እንደገና ስለ ምድራችን ያሳየኝን ትንቢታዊ መልእክት ይዤላችሁ መጥቻለሁ። ጌታ ኢየሱስ ይባረክ። እግዚአብሔር ከዚህ በፊት ተናግሮኝ በተለያዩ መልኩ እናንተ ጋር የደረሱ ትንቢታዊ መልእክቶች እንዳሉላችሁም ታውቃላችሁ። ይሄም ከዛሬ 7 ዓመት በፊት ጀምሮ እግዚአብሔር በተለያየ ጊዜ ወደ እኔ ያመጣቸውን ስለ ምድራችን የተናገረኝን የትንቢት ቃሎች በተለያዩ መልኩ ወደ እናንተ ስናደርስ ቆይተናል። በዚሁ ዩቲዩብ ቻናል ላይ እንዲሁም ደግሞ በተለያዩ ኢንተርቪዎች ላይ እግዚአብሔር ያሳየኝን የተናገረኝን ለምድራችን ለትውልዳችን ስናገር ቆይቻለሁ። አሁን ደግሞ በዚህ ጊዜ በተለይ ደግሞ ይሄኛው ሰኔ ወር ይሄ መልእክት ሁሉም ኢትዮጵያዊ ጋር እንዲደርስ በተቻላችሁ አቅም ለብዙዎች ሼር እንድታደርጉት ይሄንንም ደግሞ የትንቢት መልእክት መስማት ስትጀምሩ ላይክ በማድረግ እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ወንድሞችና እህቶች ካላችሁ ሰብስክራይብ በማድረግ ቤተሰብ በመሆን አብረን እንድንጸልይ አብረን የጌታን ሐሳብ እንድንከፋፈል እንዲሆን አሳስባችኋለሁ። ይሄኛው ዓመት 2017 ይሄኛው 10ኛ ወር ለኔና ለናንተ አዲስ ሁለተኛው 7ኛው ዓመት የሚጀምርበት መንፈሳዊ ዓለም ውስጥም የሚከፈት ሌላ 7 ዓመት እንዳለ እግዚአብሔር በመንፈስ ቅዱስ በኩል እንደገና አሳየኝ። ከዚህ በፊት ማለትም ከ7 ዓመታት በፊት 2010 ገና ከመጀመሩ በፊት የ5ኛ ዓመት መካኒካል ኢንጂነሪንግ ተማሪ በነበርኩበት ጊዜ በደቡብ ጎንደር ደብረታቦር በሚባልበት ምድር ውስጥ እየጸለይኩኝ ባለበት ጊዜ በዛ ጊዜ እግዚአብሔር ስለ ምድራችን ስለሚመጣው ነገር ሁሉ ከፍቶ ሲናገር ነበረ። በዛን ጊዜ እቺ ምድር በብዙ አለመረጋጋት ውስጥ በብዙ ነውጥ ውስጥ በነበረችበት ጊዜ በዛን ሰዓት እግዚአብሔር ድምጽ ሰጥቶኝ ተናግሬ እግዚአብሔር ይመስገን የተናገርኩትም የትንቢት ድምጽ በማገለግልበት ወረታ ቤተክርስቲያን ውስጥ በሞባይል ተቀርጾ ወንድሞችና እናቶች ቀርጸውት አስቀምጠን ይሄንን ደግሞ ብዙዎቻችሁ ጋር እንዲደርስ ስናደርግ ቆይተናል። የዛን ጊዜ እቺ ምድር በብዙ መከፋፈል ውስጥ በብዙ ጥፋት መንገድ ላይ ያለች እግዚአብሔር አንድ ነገር አሳይቶኝ ተናግሬ ነበረ። እሱም ደግሞ ለዚች ምድር ሽግግር እንደሚሆን ሽግግር እንደሚመጣ ያን ጊዜ እግዚአብሔር ተናገረኝ እንዲህ ነበረ። በአፍሪካ ውስጥ ያልታየ በዓለም ላይ ያልታየ ለውጥ እንደሚሆን ተናግሮኝ ያንን ተናግሬ ነበረ። እንደሱ ብቻ ደግሞ አይደለም፣ ብልጽግናን የሚያዩ ብልጽግና የሚባልም ደግሞ ፓርቲ እንደሚመጣ ያም ደግሞ እቺ ምድርን እግዚአብሔር ወደ ተናገራት ስፍራ እንደሚያደርስ ተናግሬ ይሄኛውም ነገር ሲፈጸም አይተናል። የዛን ጊዜ ከነበረው ነውጥ ከብዙ ጭንቀት ውስጥ ይችን ምድር አሻግሮት ደግሞ እግዚአብሔር እንደተናገረው ብልጽግና የሚባል ፓርቲ መጥቶ አሁን እቺ ምድርን እያስተዳደረ ይገኛል። ዛሬ ደግሞ በእነዚህ 7 ዓመታት ውስጥ ያን ጊዜ እቺ ምድር 7 ዓመቶች የተከፈቱ ዓመቶች እንዳሏት መንፈስ ቅዱስ ተናግሮ ነበረ። በዛም ጊዜ ስለ ሰሜኑ ጦርነት ከመጀመሩ በፊት እንዲሁም እንዴት እንደሚጀምር እንዴት እንደሚያበቃ እንዲሁም ደግሞ የተለያዩ ስለ ምድራችን መልእክቶችን ስናገር ቆይቻለሁ። የተናገረኝን ሁሉም መልእክቶች በእነዚህ ባለፉት 7 ዓመታት ውስጥ ጌታ ተናግሮኝ
የተናገርኳቸው ሲፈጸሙ አይቻለሁ። እግዚአብሔርን ደግሞ ስለዚህ አመሰግናለሁ። የመጀመሪያው 7ኛው ዓመት ፍጻሜ እንደሚሆን እግዚአብሔር ተናግሮኝ ይሄኛው ዓመት ማለት 2017 ከመጀመሩ በፊት ኦልሞስት የዛሬ ዓመት አካባቢ እግዚአብሔር በዚህኛው ዘመን ውስጥ 2017 ዓመት በሚባለው የሚሆነውን ነገር ከመሆኑም በፊት ደግሞ እግዚአብሔር ፊት በንስሐ እንድንመለስ ሳሳስብ ቆይቻለሁ። ይሄ ደግሞ ባይሆን እቺ ምድር ላይ ሊመጡ ያሉ ነገሮችን ስናገር እና ደግሞ ከተናገርኳቸው የትንቢት መልእክቶች ውስጥ እግዚአብሔር ካሳየኝ ብዙዎቹ ሲፈጸሙ አይቻለሁ። ለምሳሌ ያህል ይሄ ዓመት ውስጥ እግዚአብሔር ፊት በሙላት ማንም መለስ ከሆነ የመሬት መንቀጥቀጦች እንዳሉ እንዲሁም ደግሞ አዲስ ሊጀምሩ ያሉ ግጭቶች በተለያዩ ስፍራ እንዳሉ እግዚአብሔር አመልክቶኝ ይሄንን ነገር ከተናገርኩኝም በኋላ ይሄ ነገር በዚች ምድር ላይ ሲፈጸም አይተናል። እቺ ምድር አይታው በማታውቅ ሁኔታ ከ15 ጊዜ በላይ በተለይ በመዲናዋ አዲስ አበባና በተለያዩ የሀገራችን ክፍሎች መሬት ታይቶ በማይታወቅ መልኩ ሲንቀጠቀጥ አስተውለናል። እግዚአብሔር ይህንንም አሳይቶኝ ተናግሬያለሁ። እግዚአብሔር ይመስገን የዛን ጊዜ ካስተላለፉት የመመለስ ስለ አባቶቻችን፣ ስለ ራሳችን፣ ስለ ምድራችን ኃጢአት እግዚአብሔር ፊት እንድንመለስና በንስሐ እንድንሆን ካስተላለፍኩት መልእክቶች ውስጥ የአብያተ ክርስቲያናት ወይም ደግሞ ወንጌላውያን ካውንስል ህብረት ይህንን ጥሪ ተቀብሎ አሁን በምድራችን ላይ አንድነት ጸሎትና ወደ እግዚአብሔር ፊት የመመለስ መርሃ ግብሮች ተዘጋጅተው እንዳሉ ተመልክቻለሁ። ለዚህም እግዚአብሔር ይመስገን። ግን አሁን የመጣሁት ላመለክታችሁም የመጣሁት አዲስ የሚጀምር 2ኛ7 ዓመት አለ። ይህም ማለት ዘንድሮ ይሄኛው 2017 10ኛ ወር ሰኔና እስከሚቀጥለው 2024 የሚቀጥለው ሰኔ 2024 ሰኔ ድረስ የተዘረጉ የተከፈቱ 7 ዓመታቶች አሉን። ይሄኛውም ደግሞ በዚህ በኢትዮጵያ ምድር ከባቢ ዙሪያ ላይ እግዚአብሔር ሊሆኑ ያለውን ነገር አመልክቶኝ እሱ ልነግራችሁ መጥቻለሁ። ይሄን መልእክት ከሰኔ 7 በፊት እናንተ ጋር እንዲደርስና ከሰኔ 7 ደግሞ በኋላ የሚቀሩትን እስከ ሰኔ 30 ያሉትን ጊዜያት እግዚአብሔር ፊት ስለ ራሳችን ስለ ምድራችን በመመለስ እግዚአብሔርን በመጠበቅ በሚቀጥሉ 7 ዓመታት ውስጥ ሊከፈቱ ካለው እግዚአብሔር ሊለቃቸው ካለው በረከቶች ጋር እግዚአብሔር በዚች ምድር ካዘጋጀው መልካም ነገሮች ሁሉ ውስጥ ለመካፈል እንዲሆን እግዚአብሔር ፊት ራሳችን እንድናዘጋጅ ዛሬ ላሳስባችሁ መጥቻለሁ። በመጽሐፍ ቅዱሳችንም ላይ በመጽሐፈ ዜና ቀዳማዊ ምዕራፍ 12 ቁጥር 32 ላይ እንደዚህ የሚል ቃል አለ። እስራኤልም የሚገባውን ያደርግ ዘንድ የሚያውቁ ጥበበኞች ሰዎች የኢሳኮር ልጆች አለቆች 200 ነበሯቸው፣ ወንድሞቻቸውም ሁሉ ይታዘዟቸው ነበር ይላል። ዛሬ በሚቀጥለው በሁለተኛው 7 ዓመት ውስጥ ከእግዚአብሔር ዘንድ የሰማሁትን ልታደርጓቸውና እግዚአብሔር ፊት ብትመለሱ እግዚአብሔር በእነዚህ ዘመናቶች ውስጥ ካስቀመጠው መልካም ነገር ጋር እንድትገናኙ ይህንን የትንቢት ቃል ብትሰሙና ብታደርጉ እግዚአብሔር በእናንተና በቤታችሁ ላይ እንዲሁም በዚች ምድር ላይ እግዚአብሔር በጎነቱንና መልካምነቱን እንደሚያደርግ አሳስባችሁ መጥቻለሁ። እግዚአብሔር በዚች ምድር ላይ ያቀደውና የተከፈተውን ነገርን በማየት ጠላት በክፉ ሰዎች አማካኝነት የዚች ምድርን በረከት ለማዘግየት እንደገና በዚሁ በ2017 ወይም ሁለተኛው 7 ዓመት በዚህኛው ጅማሩ በዚህኛው ሰኔ ላይ የታወጁ አዋጆችን እግዚአብሔር ዓይኔን ከፍቶ አሳየኝ። ብዙ ጥፋትን ለማድረግ በዚህ ሰኔ መጨረሻዎቹ ላይ 20ዎቹ ቤት ውስጥ አንድ ጊዜ በዚች ምድር ላይ ጥፋትንና ሞትን ለማወጅ የተደረጉ ያሉ ስብሰባዎችን የተደረጉ ያሉ ምክሮችን እግዚአብሔር አሳየኝ። እግዚአብሔርም እንደዚህ አለኝ፣ እነዚህ ምክሮችን እንድታፈርሱ በአንድነት ፊቴን ፈልጉ ብሎ አሳሰበኝ። እንዲሁም ደግሞ እንደዚህ ብቻ አይደለም፣ በዚች ምድር ላይ የወጡ ሟርተኞችና ደጋሚዎች፣ ደብተራዎች በአንድነት በተለያዩ የኢትዮጵያ ክፍሎች ላይ ለመርገምና
እዚች ምድር ላይ ያለውን ነገር ከበረከት ለማዘግየት የዚችን ምድር መሪዎች፣ የዚችን ምድር አስተዳዳሪዎች፣ የቤተ ክርስቲያን የቤተ ክህነትን አመራሮች፣ አገልጋዮችን ለማሰርና በእነሱ ላይ ሞትን ለማወጅ በተለያዩ የምድራችን ክፍል ላይ ተበተኑ ሟርተኞችና ደጋሚዎች ደብተራዎችን እግዚአብሔር አሳየኝ። እዚች ምድር ላይ ከኔ ዘንድ ሊወጣ ያለውን በረከት ለማዘግየት የወጡትን በአንድነት ፊቴን ፈልጋችሁ በስሜ ብትመቷቸው እነዚህን ከምድራችሁ ላይ አጠፋለሁ። በሚጀምረውም አዲሱ 7 ዓመት ውስጥ በምድራችሁ ውስጥ ታይቶና ተሰምቶ የማይታወቅ የባርኮቴን ኃይል፣ የዚችንም ምድር ባርኮት፣ የዚችንም ምድር ኃይል እለቅላችኋለሁ ብሎ የእግዚአብሔር መንፈስ ሲናገረኝ ሰማሁት። በእነዚህም ጊዜ ውስጥ እግዚአብሔር እንደ ቤተሰብ የተያዙብንን ምርኮች የሚያስመልስበት አዲስ የተከፈተ 7 ዓመት አለን። እግዚአብሔር ሰምታችሁት የማታውቁትን በዚች ምድር ሊሆኑ አይችሉ የተባሉ ነገሮችን ሁሉ የሚያደርግበት 7 ዓመት ከፊት ለፊት ሊጀምራለን። ባለፈው 7 ዓመት ላይ በዚች ምድር ላይ እግዚአብሔር ያቀደው እቅድ እንዳይሳካ እዚች ምድር ላይ የታቀዱ የእግዚአብሔር እቅዶችና የሰማይ ባርኮቶች እንዳይፈጸሙ የተለያዩ ጥፋቶችን ከጨለማው ዓለም ውስጥ የወጡ ከጨለማው ዓለም ልጆች ጋር ከዚች ምድር ልጆች ጋር ተባብሮ የዚችን ምድር መልክ የዚችን ምድር ስምና ታሪክ ለማበላሸት እንደገና የትውልዳችንን ደም ለመጠጣት የዘንዶ ጉልበት እንዴት እንደተንቀሳቀሰ የምታውቁት ነው። እግዚአብሔር ግን እንደዚህ አለኝ፣ የሚቀጥለው ዘመን ከዚች ምድር ላይ ለአንዴና ለመጨረሻ ጊዜ የዘንዶውን ጉልበት የምመታበትን አዲስን ዘመን እከፍትላችኋለሁ አለኝ። እግዚአብሔር እንደዚህ ብሎኛል። ከዚህ በኋላ የመጨረሻውን ጦርነት፣ የመጨረሻውን ውጊያ፣ የመጨረሻውን የድህነትን ቀንበር ከዚች ምድር ላይ አነሳለሁ ብሎኛል። ስለዚህ ያን ነገር ላሳስባችሁ ፈልጋለሁ። ባለፉ ዓመታቶች ላይ ነገሮች ከመሆን በፊት የተናገረኝ አምላኬ በዚህም ዓመታት ላይ አዲስ የሚጀምረውን ነገር አሳይቶኛል። በሚቀጥሉት ጊዜት ላይ በተለይም በዚች ምድር ያላችሁ ወንዶችና ሴቶች ስለ ራሳችሁና ስለ ቤታችሁ ከእግዚአብሔር ዘንድ ጥበብን ለመቀበል ማስተዋልን ለመቀበል ተንበርከኩ። ኢትዮጵያውያን የሆናችሁ በተለይ ደግሞ በዚች ምድር ውስጥ ያላችሁ መሪዎች፣ በተለያዩ ስልጣን ቦታ ላይ ያላችሁ የህዝብ አለቆች፣ የህዝብ አገልጋዮች አስተውላችሁ ስሙኝ። ከእግዚአብሔር ዘንድ ብዙ ጥበብን ከእግዚአብሔር ዘንድ ማስተዋልን ለመቀበል እግዚአብሔር ፊት በዚህ ሰኔ ወር እንንበርከክ። እግዚአብሔር እንደዚህ ያደርገናል። በዚች ምድር ላይ የታቀደውን የተመከረውን የተቀደብንን የተመከረብንን በከተሞቻችን በትውልዳችን ላይ የታወጀውን የሞትን ድግስ ይሽርልናል። እግዚአብሔር እንደዚህ ያሳይቶኛል። ምክራቸውን እበትናለሁ፣ ስራቸውን አፈርሳለሁ፣ እናንተን እንደገና በዚች ምድር ላይ ስሜን ለሚጠሩትን አዲስን ዘመን አወጣለሁ ብሎኛል። ስለዚህ ያን ነገር ልነግራችሁ ፈልጋለሁ። ይሄ ሰኔ ወር 2017 የአዲሱ ዓመት ወይም የአዲሱ 7ኛው ዓመት የሚጀምርበት የሚከፈትበት የሽግግር ወራችን ነው። ስለዚህ በዚህ ወር ውስጥ እግዚአብሔርን ዘንድ አዲስን ምርኮ ለመካፈል እንድትዘጋጁ ላሳስባችሁ ፈልጋለሁ። በብዙ መከራ ውስጥ እያለፋችሁ ያላችሁ ወንዶችና ሴቶች፣ የአገሬ ሰዎች ስሙኝ። ይሄኛው የሚከፈተው ዓመት ምርኮ የሚመለስበት ዓመት ነው። እናንተና የእናንተ ቤት የሚሻገርበት ዓመት ነው። በብዙ ነገር ውስጥ እያለፋችሁ በዕዳ ውስጥ ያላችሁ፣ ሰርታችሁ በረከትን ያጣችሁ፣ የዘር መርገምንና እርግማንን ከእናንተ ላይ እግዚአብሔር ይሰፍራል። በተለያየ ምድር ደግሞ ያላችሁ ወንዶችና ሴቶች ስሙኝ፣ ወደዚህ ምድርን ልትመለሱ ተዘጋጁ። እግዚአብሔር በዚች ምድር ኃይሉን ይገልጣል። አሁን የምትሰሙት የጦርና የጦር ወሬ ከዚች ምድር ለአንዴና ለመጨረሻ ጊዜ የሚሻርበት ሲዝን ከፊት ለፊታችን አለ። እግዚአብሔር በእነዚህ ዓመታቶች ውስጥ የታቀዱትን እቅዶች በሚቀጥለው ጊዜ ይዤላችሁ መጣለሁ። ይሄንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለእናንተና ለቤታችሁ ጸልያለን። እግዚአብሔር እንደተናገረው ባለፈው ሲያደርግ እንደነበረው አሁንም ደግሞ ያደርጋል። የናዝሬቱ ኢየሱስ ትላንትናም ደግሞም ዛሬም እስከ ለዘላለም ሕያው ነው። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ።